እባካችሁ የወሊድ መቆጣጠሪያ ለመጠቀም ጤና ተቋም የምትሄዱ ሰዎች አእምሯችሁ ውስጥ ይሄን ነው መጠቀም የምፈልገው ብላችሁ ብቻ ጤና ተቋም መሄድ የለባችሁ። ጤና ባለሙያ ሆናችሁ በፋሚሊ ፕላኒንግ ሩም ውስጥ ወይም ደግሞ በወሊድ መቆጣጠሪያ ክፍል ውስጥ የምትሰሩ ሰዎች እንግዲህ ይሄን ነገር ታውቁታላችሁ፣ ትረዱኛላችሁ ብዬ አስባለሁ። ከዛ ውጪ የወሊድ መቆጣጠሪያ የምትጠቀሙ ሰዎች ደግሞ እናንተም ራሳችሁ ይሄን ነገር በደንብ ትገነዘቡታላችሁ ብዬ አስባለሁ። እንደ ሀገር በሚባል ደረጃ ሴቶች በጤና ተቋም መጥተው የወሊድ መቆጣጠሪያ ሲመርጡ ባለሙያው ይሄን የሚባል የወሊድ መቆጣጠሪያ አለ፣ ይሄ ለዚህ ያክል ጊዜ ያገለግላል፣ ይሄ ለዚህ የሚሆን ነው፣ ይሄ ቅመም አለው የለውም ብሎ መናገር እንኳን እስካይችል ድረስ ቀድማችሁ መታችሁ የሆነ ያሰባችሁትን የወሊድ መቆጣጠሪያ ለመጠቀም የምትመጡ ሰዎች አላችሁ። ይሄ ትክክል አይደለም። ብዙ ጊዜ ደግሞ እኛ ስንመክራችሁ የምትሉት ነገር አለ፣ ይሄን ከምትጠቀሙ ሌላ አማራጭ አለ፣ ይሄን መጠቀምም ትችላላችሁ ብለን በምንነግራችሁ ሰዓት አእምሯችሁ ላይ ታዲያ ይሄ መጥፎ ከሆነ መንግስት ለምን ያመጣዋል ወደ ሀገራችን ብላችሁ የምትሉ ሰዎች አላችሁ። አንድ ያልተገነዘባችሁት ነገር ምንድነው? አንድ የወሊድ መቆጣጠሪያ ለሁሉም ሰው ይሆናል ማለት እንዳልሆነ ማወቅ አለባችሁ። ጤናማ ነው፣ ትክክለኛ መጠቀም የምትችሉት ነው ተብሎ ወደ ሀገር ውስጥ ቢገባም ነገር ግን የጤናችሁ ሁኔታ፣ መቆየት የምትፈልጉበት ጊዜ እና መጠቀም የምትችሉት የወሊድ መቆጣጠሪያ የቱን እንደሆነ መወሰን የሚችለው እናንተ ብትመርጡም ነገር ግን ያላችሁ የጤና ሁኔታም እንደገናም ደግሞ ፊዚዮሎጂካል ወይም ደግሞ በውስጣችሁ ያለውም ደግሞ ሁኔታ ይወስነዋል። ስለዚህ መታችሁ እናንተ ይህን ብቻ ነው መውሰድ የምፈልገው ሌላ አልፈልግም ብላችሁ ያ ግን እናንተ እንደማይሆን ሲነገራችሁ የምትናደዱ ሰዎችም አላችሁ። ታዲያ ለምን መድኃኒቱ ወጣ እንደዚህ ከሆነ ብላችሁ የምትሉ ሰዎች አላችሁ። በመሰረቱ ትክክለኛ ያልሆነና መጥፎ የሆነ የወሊድ መቆጣጠሪያ የለም። ነገር ግን ከጎንዮሽ ጉዳቱ አንጻር እናንተ ልትቆዩ ካሰባችሁበት ጊዜ አንጻር እንደገና ደግሞ ከጤናችሁ አንጻርና ምናልባትም አንዳንዴ ለምሳሌ የማህፀኑን የወሊድ መቆጣጠሪያ መጠቀም የምትፈልጉ ሰዎች የማህፀናችሁ ርዝመት ራሱ ስለሚወስነው፣ ስለዚህ ከተፈጥሯችሁ አንጻር የተወሰኑ የወሊድ መቆጣጠሪያዎችን እንዳትጠቀሙ ሊያደርጋችሁ ይችላል። ስለዚህ አንድ ሴት የወሊድ መቆጣጠሪያ ልትጠቀም በጤና ተቋም ስትመጣ ምን ማድረግ አለባት ከተባለ በመጀመሪያ ደረጃ ጎረቤቷን ሰምታ፣ እህቷን ሰምታ፣ እናቷን ሰምታ ሳይሆን መምጣት ያለባት አእምሮዋን ንጹህ አድርጋ ባለሙያው ከኔ የተሻለ ያውቃል ብለሽ መተሽ ከዛ በኋላ እስቲ ያሉትን የወሊድ መቆጣጠሪያዎች ንገረኝ፣ ጎንዮሽ ጉዳቶችስ ምን ናቸው የሚለውን ነገር መጠየቅ ነው ያለባችሁ። እንደገባችሁ ክንዳችሁን እንደዚህ አድርጋችሁ የምትመጡ ሰዎች አላችሁ። ስለዚህ መርፌውን ነው የምትፈልጉት ማለት ነው። እንደመጣችሁ የሚዋጠውን የምትፈልጉ ሰዎች አላችሁ። እንደመጣችሁ የረጅም ጊዜ ልትወስዱ የምትመጡ ሰዎች አላችሁ። እንግዲህ አብዛኛውን ጊዜ እንደ ኢትዮጵያ እንደ ሀገር በሚባል ደረጃ የ3 ወሩን መርፌ በጣም ብዙ ሰው ይጠቀመዋል። ይሄ ሪያሊቲው ስለሆነ መደበቅ አይቻልም። ነገር ግን ከጤናችሁ አንጻርና እናንተ የምትቆዩበትን ጊዜ ካልኩሌት አድርጋችሁ ትጠቀሙ ስትመጡ ያኛውን እንደ አማራጭ ማትወስዱበት ሁኔታ ሊኖር ስለሚችል ባለሙያውን ብትሰሙ በጣም መልካም ነው ብዬ አስባለሁ። ስለዚህ በሁለተኛ ደረጃ ምንድነው ማድረግ ያለባችሁ? የጤናችሁ ሁኔታ የተስተካከለ ከሆነና ሁሉንም መጠቀም የምትችሉበት ደረጃ ላይ ከሆነ ያላችሁት ስትመርጡ ከምን አንጻር መምረጥ አለባችሁ የሚለውን ነገር ደግሞ እንግዲህ አንድ እናት የወሊድ መቆጣጠሪያ በጤና ተቋም ውስጥ በምትወስድበት ሰዓት በነፃ ነው፣ ምንም አይነት ገንዘብ አትከፍልም። ስለዚህ ከዛ የተነሳ ማንኛውንም የወሊድ መቆጣጠሪያ መጠቀም ትችላለች ማለት ነው። ነገር ግን የተሸጠ ቢሆን ኖሮ ሊሆን የሚችለው ምንድነው አፎርደብል የመሆኑን ነገር መታየት ነበረበት ማለት ነው። ያ ማለት መግዛት እችላለሁ ወይ፣ በቀጣይነት ውስጥ መጠቀም እችላለሁ ወይ፣ ለረጅም ጊዜ እኔ እሱን መውሰድ እችላለሁ ወይ ገዝቼ የሚለውን ነገር አስብ ነበር። ግን በመንግስት ጤና ተቋም ሲሆን ሁሉም በነፃ ስለሆነ ይህንን ነገር እንተዋለን ማለት ነው። ከዛ ውጪ ለምን ያህል ጊዜ ነው የወሊድ መቆጣጠሪያውን የምጠቀመው የሚለውን ነገር ማየት አለባት። ለረጅም ጊዜ ነው ለአጭር ጊዜ ነው ወይ የሚለውን ነገር ማየት አለባት ማለት ነው። ለአጭር ጊዜ ከሆነ የምትቆየው ለአጭር ጊዜ የሚሰጡ የወሊድ መቆጣጠሪያዎች አሉ፣ እሱን መጠቀም ትችላለች። ለረጅም ጊዜ ከሆነ ደግሞ የምትቆየው ለረጅም ጊዜ የሚሰጡ የወሊድ መቆጣጠሪያዎች አሉ፣ እነሱን መጠቀም ትችላለች ማለት ነው። ከዛ ውጪ በቀጣይነት ማየት ያለባት ነገር ደግሞ ምንድነው ከተባለ በውስጡ ቅመም አለው የለውም የሚለውን ነገር ደግሞ ማየት አለባት። ቅመም ካለው ከቅመም አንጻር የሚመጡ ያ ማለት ሆርሞን የምንለው ማለት ነው። ከሆርሞን አንጻር ሊመጡ የሚችሉ የጎንዮሽ ጉዳቶችን መቀነስ ስላለባት ውስጡ ሆርሞን አለ ወይ፣ ቅመም አለ ወይ፣ ቅመሙስ ምን ያህል ነው የሚለውን ነገር ማየት አለባት ማለት ነው። ስለዚህ በሁለተኛ ደረጃ ቅመም አለው የለውም የሚለውን ነገር መለየት አለባት። በሶስተኛ ደረጃ ደግሞ ቅመም ኖሮት ራሱ ምን ያህል ቅመም ነው ያለው ስመርጥ ከፍ ያለውን ቅመም ነው መምረጥ ያለብኝ፣ ዝቅ ያለውን ቅመም ሆርሞን ነው መምረጥ ያለብኝ ካላችሁ ማንኛውም ሰው እንደ ስኳርና እንደ ጨው እንኳን ብንወስደው ጨው ምን ያህል አጣፋጭ ቢሆንም ነገር ግን በጣም ሲበዛ ለአፋችንም ለጤናችንም ስለሚጎዳ እንደዛውም ሆርሞን ደግሞ በጣም ሲበዛም ለጤናችሁ ስጋት ሊሆን ስለሚችል ያነሰ ቅመም ያለውን የወሊድ መቆጣጠሪያ እንድትጠቀሙ ደግሞ ይመከራል ማለት ነው። ስለዚህ በሶስተኛ ደረጃ ብዙ ቅመም ነው ትንሽ ቅመም ነው ያለው የሚለውን ደግሞ ማየት አለባችሁ ማለት ነው። በመቀጠል ደግሞ ማየት ያለባችሁ በተለይ ወጣቶች ገና ልጅ ያልወለዳችሁ ወይም ደግሞ አንድ ወልዳችሁ በቀጣይ ልጅ የመውለድ ሀሳብ ያላችሁ ሰዎች ከሆናችሁ ይሄን የወሊድ መቆጣጠሪያ ከተጠቀምኩ በኋላ ሳቆመው መውለድ ወደምችልበት ስቴጅ ወይም ደግሞ ለማርገዝ ብዙ ጊዜ ይወስድብኛል የወሊድ መቆጣጠሪያውን አቁም የሚለውን ነገር ማየት አለባችሁ። ልክ አሁን ለምሳሌ ለ3 ወር የሚወሰደውን የወሊድ መቆጣጠሪያ ተጠቅማችሁ ከዛ ካቆማችሁት በኋላ ምን ያህል ጊዜ ወስዶብኝ ወይም ለምን ያህል ጊዜ ያዘገይብኛል ምንም አይነት የወሊድ መቆጣጠሪያ ሳልጠቀም ብላችሁ ይህንንም ማሰብ አለባችሁ። ለምንድነው ይሄ የሚሆነው? የወሊድ መቆጣጠሪያ ተጠቅማችሁ አንዳንድ የወሊድ መቆጣጠሪያዎች እርግዝናን ስለሚያዘገዩ ከዛ የተነሳ እናንተ በፈለጋችሁት ሰዓት እርግዝና እንዳይከሰት ሊያደርግ ስለሚችል ነገር ማወቅ አለባችሁ ማለት ነው።
ከዛ ውጪ ደግሞ ማየት ያለባችሁ ምንድነው የምትጠቀመው የወሊድ መቆጣጠሪያ ቀጣይነት ያለው ነው ወይስ መውለድ ስፈልግ የምወልድበት ነው ብላችሁ ማሰብ አለባችሁ። ያው አሁን ላይ በጣም ባይለመድም ነገር ግን አንድ እናት ለምሳሌ ከዚህ በኋላ መውለድ አልፈልግም ካለች ያው የማፀን ማስቋጠርና የወንድም ደግሞ የዘር ፍሬ ማለፊያ ቱቦን ማስቋጠር ይባላል። ስለዚህ እሱንም መጠቀም ይችላሉ ወንድም ሴትም። ነገር ግን ያን ከመወሰኗ በፊት ከዚህ በኋላ መውለድ ፈልጋለሁ ወይ ልጅ ልፈልግ እችላለሁ የሚለውንም ነገር ማየት አለባት። ስለዚህ ሪቨርሲብል ነው ወይስ አይሪቨርሲብል ነው፣ በምፈልግ ሰዓት እርግዝና እንዲከሰት ማድረግ እችላለሁ ወይስ አልችልም የሚለውን ማየት አለባት ማለት ነው። በእርግጥ ይሄኛው በብዙ ህብረተሰብ ስላልተለመደ ይሄኛው የወሊድ መቆጣጠሪያ ያን ያን ላይ ያሳስብ ይችላል። ስለዚህ ይሄን ማወቅ አለባችሁ። እና ታዲያ አንድ ሴት ለረጅም ጊዜ መቆየት ፈልጋ ለምሳሌ ከአንድ ዓመትና ከዛ በላይ መቆየት የምትፈልግ እናት ምን አይነት የወሊድ መቆጣጠሪያ መውሰድ አለባት ከተባለ ምርጫው የሷ ቢሆንም ነገር ግን ለረጅም ጊዜ ስለሆነ የምትቆየው የረጅም ጊዜ የወሊድ መቆጣጠሪያ ብትመርጥ የተሻለ ነው ተብሎ ይታሰባል። ለምንድን ነው ካላችሁ በባህሪያቸው የረጅም ጊዜ የወሊድ መቆጣጠሪያዎች በውስጣቸው ያለው ቅመም ወይም ሆርሞን አነስ ያለ ሆኖ ነገር ግን ለረጅም ጊዜ እንዲያገለግል ተብሎ ነው የሚሰራው። የአጭር ጊዜ ወሊድ መቆጣጠሪያዎች ደግሞ በተለይ 3 ወሩን ጨምሮ በብዙ ቅመም ለአጭር ጊዜ ወሊድን እንዲቆጣጠር ተደርጎ ነው የሚሰራው። 3 ወሩን ለምሳሌ ብናይ በውስጡ 150 ሚሊግራም ሆርሞን ሲኖረው የ3 ዓመቱ ደግሞ 68 ሚሊግራም ሆርሞን ነው ያለው። ያ ማለት ለ3 ዓመት እያገለገለ 68 ሚሊግራም ነው ያለው፣ ለ3 ወር እያገለገለ ግን 150 ሚሊግራም ነው። በኪሎግራም ብናየው 68 ኪሎ እና 150 ኪሎ በጣም ልዩነት አላቸው። በሌላ መንገድ ደግሞ በምሳሌ ብናየው አንድ ሲኒ ቡና ውስጥ 1 ማንኪያ ጨው መጨመርና 1 በርሜል ውሃ ውስጥ 1 ማንኪያ ጨው መጨመር በሲኒ ውስጥ ሲሆን እንዲጎመዝዘንና ጤንነታችንም እንዲጎዳው ሊያደርግ ይችላል። በርሜል ውስጥ በሚሆንበት ሰዓት ግን ጨውና ላይል እንደሚችል በዚህ መንገድ መረዳት አለብን ማለት ነው። የ5 ዓመቱንም ስናይ በ150 ሚሊግራም ለ5 ዓመት እንዲያገለግል ተደርጎ ነው የሚሰራው። የ3 ወሩ ግን እንዳልኳችሁ በ150 ሚሊግራም ለ3 ወር እንዲያገለግል ተደርጎ ነው የሚወሰደው ማለት ነው። ከዛ ውጪ ደግሞ የአጭር ጊዜ ወሊድ መቆጣጠሪያ የምትጠቀሙ ሰዎች ያ ማለት የሚዋጣውን በተለይ የምትወስዱ ሰዎች ለኢትዮጵያ ሴቶች ወይም ለኢትዮጵያ እናቶች ለምሳሌ ነገሮችን የምንረሳ ስኬጁልድ ያልሆንን ሰዎች ስለሆናችሁ የሚዋጣውን የምትጠቀሙ ሴቶች በተመሳሳይ ሰዓት ሁሌ መውሰድ እንዳለባችሁ መርሳት የለባችሁ። ከዛ የተነሳ ላይፍ ስታይላችሁ በየቀኑ ማስታወስ የምትችሉበት ሁኔታ ላይ ካልሆናችሁ በስተቀር የአጭር ጊዜም ስትጠቀሙ የሚዋጣውን አይመከርም። ለምንድን ነው የማይመከረው? እንዳትረሱ፣ ከረሳችሁ ደግሞ እርግዝና የመፈጠር እድሉ ከፍተኛ ስለሆነ ማለት ነው። አንዳንድ ሰዎች የሚዋጣውን የወሊድ መቆጣጠሪያ ልተኛ ስል ነው ወስደው የምትሉ ሰዎች አላችሁ። ማታ ማታ ነው 2 ሰዓት 3 ሰዓት 4 ሰዓት ወስደው የምትሉ ሰዎች አላችሁ። በተመሳሳይ ሰዓት ካልተወሰደ ለእርግዝና ሊዳርግ ስለሚችል እዚህ ጋር ተያይዞ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ በጤና ተቋም መታችሁ የወሊድ መቆጣጠሪያ ልትጠቀሙ የምትመጡ ሰዎች የግል የጤና ተቋም ሄዳችሁ ደግሞ ወይም ደግሞ ፋርማሲ ሄዳችሁ መድኃኒት ወይም ደግሞ የ3 ወሩን ሊሆን ይችላል የአጭር ጊዜ ወሊድ መቆጣጠሪያ ልትጠቀሙ ስትሄዱ ብዙ ጊዜ እኛ የሚገጥመን ነገር አለ። ምንድነው የሚዋጣውን ነበር መወስደው ትላላችሁ። ከየት ነው የወሰዳችሁ ስትባሉ ከግል ክሊኒክ ወይም ደግሞ ፋርማሲ ነው ገዝቼ የወሰድኩት ትላላችሁና ከዛ በኋላ አወሳሰዳችሁን ደግሞ ስንጠይቃችሁ በጣም ስህተት በተሞላበት መንገድ ነው የምትወስዱት። ያ ማለት ምንድነው በትክክለኛው መንገድ አልወሰዳችሁትም። ያ ደግሞ ምን ያደርጋል? ለእርግዝና ይዳርጋችኋል። በዚህ አጋጣሚ ለግል ጤና ተቋማትና ፋርማሲ ውስጥ ለምትሰሩ ባለሙያዎች መናገር የምፈልገው ምንድነው በተለይ የወሊድ መቆጣጠሪያን በምትሰጡበት ሰዓት የሚዋጣውን ሲሆን እንዴት መውሰድ እንዳለባቸው፣ ምን ያህል ፒልስ ከዘለሉ እርግዝና ሊፈጠር እንደሚችል ሰዓቱንና አወሳሰዱን ምን አይነት መንገድ መውሰድ እንዳለባቸው ፕሊስ መናገር አለባቸው። አንዳንድ ሰዎች ግንኙነት ሊያደርጉ ሲሉ ብቻ የሚወስዱ አሉ። አንዳንድ ሰዎች ግንኙነት በኋላ የሚወስዱ ሰዎች አሉ። አንዳንድ ሰዎች ደግሞ በወሰዱበት ቀን ጀምሮ ደግሞ ግንኙነት የሚያደርጉ ሰዎች አሉና ስለዚህ እነዚህ ስህተቶች ያልተፈለገ እርግዝናና ለውርጃ ስለሚዳርጉ እንደዚህ አይነት ነገር ጋር ተያይዞ ፕሊስ የጤና ባለሙያዎች የሆናችሁ በጤና ተቋም ውስጥ የምትሰሩ ሰዎች ካውንስል ማድረግ አለባችሁ ማለት ነው። እናቶችም የግልም ሆነ የመንግስት ጤና ተቋም ስትሄዱ እንዴት እንደሚወሰድ ሳይድ ኢፌክቱን እንዲሁም ደግሞ እርግዝና ሊፈጠር የሚችልባቸው ምክንያቶችና ጊዜያቶች መቼ እንደሆኑ ጠይቃችሁ በደንብ አውቃችሁ መጠቀም አለባችሁ ማለት ነው። የወሊድ መቆጣጠሪያ መጠቀም ብልህነት ነው። ለምን ላልተፈለገ እርግዝናና ላልተፈለገ የልጅ ውርጃ እንዳይከሰት ያደርጋል ማለት ነው። ተጨማሪ ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ከጤና ጋር ተያይዞ ኮሜንት ሴክሽን ላይ አስቀምጡ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ፎሎ ማድረጋችሁንም እንዳትረሱ፣ የደወል ምልክቷን ንኩ። በቀጣይ እንዲህ አይነት ቪዲዮ ስለቅ እንዲደርሳችሁ ማለት ነው።